በአርጀንቲና ማለት ነው በ2002 ለአንድ ሳምንት የሚሆን የምግብ ፍጆታ መግዛት ይችል የነበረው ባለ 100 ፔሶ የገንዘብ ኖት ዛሬ ላይ ዋጋው ወደ 8 ሳንቲም ዝቅ ብሏል። የ99% የገንዘብ የመግዛት አቅም መውደቅ ዲቫሉዌሽን ማለት ነው። ይህ ነው እንግዲህ የአርጀንቲና ፔሶ የተረጋጋ ምንዛሬ የነበረበት ጊዜም ነበርና ከ1991 እስከ 2001 በፈረንጆቹ ማለት ነው ባለው ጊዜ ውስጥ የነበረው የገንዘብ ተጠቃሽነት እቅድ ከአንድ የአሜሪካን ዶላር ጋር አንድ ለአንድ እኩል እንዲሆን አስሮት ነበር። ይህ ዛሬ ላይ ሊታሰብ የማይችል የገንዘብ መረጋጋት የነበረበት ወቅት ነበር። ሆኖም ይህ ስርዓት ከፈረሰበት ጊዜ ጀምሮ ፔሶ አሳሳቢና እጅግ አውዳሚ በሆነ ሁኔታ እያሽቆለቆለ የመጣ ሲሆን በቅርቡ የማዕከላዊ ባንኩ ሪፖርት እንደሚያሳየው የአንድ ዶላር ምንዛሬ ወደ 1500 ፔሶ ተጠግቷል። ቁጥሮቹ በጣም አስደናቂ ናቸው። ባለፉት ሁለት አስርተ ዓመታት ውስጥ ፔሶ ከዋጋው ላይ ከ99% በላይ አጥቷል ማለት ነው። ይህ በምሁራን የሚተነተን ተራ አሃዝ ብቻ ሳይሆን በእያንዳንዱ ቤተሰብ ኑሮ ውስጥ የሚሰማ የፍጆታ የመግዛት አቅም ማጣት ነው። እስከ 2016 ድረስ ትልቁ የኖት እሴት የነበረው ባለ 100 ፔሶ ኖት የዚህ ውድመት ቁልጭ ያለ ማሳያ ነው። በ2002 ይህ ኖት ወደ 33 ዶላር ገደማ ያወጣ ነበር። ዛሬ ግን ወደ 8 ሳንቲም አካባቢ ወርደዋል። በ2002 በዚያው ላይ ማለት በዚያው ባለ 100 ፔሶ ኖት 28 ኪሎ የበሬ ስጋ ወይም ደግሞ 142 ኪሎ ዳቦ መግዛት ይችል ነበር። ዛሬ ግን መግዛት የሚችለው 8 ግራም የበሬ ስጋ ወይም ደግሞ 83 ግራም ዳቦ ብቻ ነው። ከቁጥጥር ውጭ የሆነ የዋጋ ግሽበት ማለት ነው እና ደግሞ ተከታታይ የገንዘብ ዋጋ መውደቅ በአንድ አገር ገንዘብ ላይ እና ማህበረሰብ ላይ የሚያሳድሩት ጉዳት ይኸው ነው። እንግዲህ አገሪቱ ከዚህ የማያቋርጥ የገንዘብ ዋጋ መውደቅ ጋር ለመላመድ ሲባል ከጊዜ ወደ ጊዜ ከፍተኛ ዋጋ ያላቸውን አዳዲስ የገንዘብ ኖቶችን ለማተም ተገዳለች። በ2016 ትልቁ የገንዘብ ኖት 100 ፔሶ የነበረ ሲሆን ዛሬ ግን ባለ 10 ሺና 20 ሺህ ፔሶ ኖቶች በስፋት እየተዘዋወሩ ይገኛሉ። ለዕለት ተዕለት ግብይት የሚያስፈልገው የወረቀት ገንዘብ ብዛት በራሱ የፔሶ ዋጋ ምን ያክል እንደረከሰ ሁል ጊዜም በአይነ ህሊና የሚታይ ማሳሰቢያ ነው። ይሁን እንጂ ይፋዊው የምንዛሬ ተመን ታሪኩን ሙሉ በሙሉ አይገልጽም። እንደ ኤምኢፒ እና እንደ ሲሲኤል ያሉ የፋይናንስ ገበያ ዶላሮች በ1 ዶላር ከ1523 እስከ 1563 ፔሶ ባለው ከፍተኛ ዋጋ ይመነዘራሉ። በነገራችን ላይ ፔሶ ማለት ብር እንደማለት ነው፣ የስሙ ማለት ነው። በይፋዊ የምንዛሬ ተመንና በእነዚህ የፋይናንስ ተመኖች መካከል ያለው ልዩነት የምንዛሬ ልዩነት ማለት ነው የገበያውን ስጋት አመላካች ሆኖ ቀጥሏል። እንደ አውሮፓውያን አቆጣጠር በሐምሌ 2026 ይፋዊ የምንዛሬ ተመን በ1 ዶላር 1486 ፔሶ አካባቢ ተዘግቷል። ምንም እንኳን ማዕከላዊ ባንኩ የውጭ ምንዛሬ ክምችቱን ለማሳደግ ዶላር እየገዛ ቢሆንም በፔሶ ላይ ያለው ጥልቅ አለመተማመን በመቀጠሉ የገንዘቡ ዋጋ መዳከሙን ቀጥሏል። ይህ ሁኔታ በአርጀንቲናውያን ሕይወት ላይ ምን አይነት ተጽዕኖ አሳደረ? ለብዙዎች ስለ ወደፊት ማጠራቀም መቆጠብ የማይታሰብ ሆነዋል። በ2025 የተደረገ ጥናት እንደሚያሳየው 42% የሚሆኑት አርጀንቲናውያን በኢኮኖሚው ምክንያት ሁል ጊዜ በጭንቀት ውስጥ እንደሚኖሩ ሲገልጹ 88% የሚሆኑት ደግሞ የገንዘባቸው ዋጋ ሲረክስ የሚሰማቸው ውጥረት ለመቋቋም ሲሉ የስሜት ግፊት ገዢ ኢሞሽናል ስፔንዲንግ እንደሚፈጽሙ አምነዋል። በአሁኑ ጊዜ ያደገው አዲስ ትውልድ ጤናማው የኢኮኖሚ ውሳኔ ያገኙትን ገንዘብ ወዲያውኑ ማውደም እንደሆነ ያምናል። ምክንያቱም መቆጠብ ራስን መጉዳት ሆኗል። ታክስንና ይፋዊውን የባንክ ስርዓት ለመሸሽ ሲባል ትይዩ የሆነ ጥቁር ገበያ የተፈጠረ ሲሆን ከ13,000 በላይ የሚሆኑ የቻይናውያን ሱፐር ማርኬቶች እንደ ገንዘብ መሰብሰቢያ እያገለገሉ ይገኛሉ። እንዲሁም በአይሁዶች የሚመሩ ኩቫስ ወደሞ ዋሻዎች ማለት ነው የተባሉ ህገወጥ የውጭ ምንዛሬ መሸጫዎች በቢሊዮን የሚቆጠሩ ዶላሮችን መደበኛ ባልሆነ መንገድ የሚያንቀሳቀሱ የምድር ውስጥ ባንኮች ሆነው ያገለግላሉ።
የአርጀንቲና ፔሶ የኢኮኖሚ ፖሊሲ ሲከሽፍ የአንድ ሀገር ሀብት ምን ያክል በፍጥነት ሊተን እንደሚችል ትልቅ ትምህርት የሚሰጥ አብነት ሆኗል። እናንተስ በዚህ ላይ ምን አይነት ሀሳብ አላችሁ?